አንዳንድ ሰዎች ትኩረታቸውን ሰብስበውና ተረጋግተው መከወን የሚፈልጉትን አንድን ተግባር ለመስራት ሲቸገሩ አስተውላችሁ ታውቃላችሁ? ምክንያቱ ምን ይሆን ብላችሁ ታውቃላችሁ? ይህ ግዴለሽነት ወይም ስንፍና ሳይሆን ADHD የተባለው የአእምሮ ጤና ሁኔታ ሊሆን ይችላል። በእርግጥ ADHDን በሚመለከት ባለሙያዎች አንድ አዲስ ነገርም ይፋ አድርገዋል። ጤና ይስጥልኝ። በዚህ ዝግጅት ከአዲሱ የጥናት ውጤት እያጣቀስን ADHD ምን እንደሆነ፣ መንስኤዎቹና እንዴት እንደሚታወቅ እንዲሁም የትሪትመንት አማራጮቹ ምን እንደሆኑ ባጭሩ እንመለከታለን። በእንግሊዝኛ ምህጻሩ ADHD ወይም Attention Deficit Hyperactivity Disorder በዋናነት ትኩረት ለማድረግ መቸገርና ከመጠን በላይ በሆነ መቁነጥነጥ ይገለጻል። የማስታወስ ችሎታን፣ ታይም ማኔጅመንት እና የስሜት ቁጥጥር ላይም ተጽዕኖ ያሳርፋል። ይህም ሰዎችን የዕለት ተዕለት ኑሮን ለመምራት የማይችሉበት ደረጃ ላይ ሊያደርሳቸው ይችላል። መንስኤዎቹን በሚመለከት እስካሁን ድረስ የተደረጉ ጥናቶች የሚከተሉትን ለይተዋል። ዘረመል፣ ከባቢያችን፣ ጊዜያቸው ሳይደርስ የሚወለዱ ሕፃናትና በውልደት ወቅት ዝቅተኛ ክብደት ይዞ መወለድ እንደ መንስኤ ይጠቀሳሉ። ከእነዚህ ውስጥ ከፍተኛውን ድርሻ የሚይዘው ግን ዘረመል ነው። ያም ማለት ቅርብ የቤተሰብ አባላት ማለትም እናት፣ አባት፣ እህት ወይም ወንድም ወዘተ ADHD ካላቸው የሚወለዱ ልጆች ላይም ይኸው የጤና ሁኔታ የመከሰት እድሉ ከፍተኛ ነው። ምልክቶቹን በሶስት ከፍለን እናያቸው እንችላለን። የመጀመሪያው ኢንአቴንቲቭ ታይፕ የሚባለው ሲሆን ይህም ትኩረት ለማድረግ በመቸገር በመርሳትና ነገሮችን በማዝረክረክ የሚገለጽ ነው። ሁለተኛው ሃይፐርአክቲቭ ኢምፐልሲቭ ታይፕ የሚባለው ነው። ይህ አይነቱ ደግሞ ፍጹም ረፍት የለሽ በመሆን በመቁነጥነጥና በበዛ ስሜታዊነት የሚገለጽ ነው። ሶስተኛው ኮምባይንድ ታይፕ የሚባለው ሲሆን ከላይ የጠቀስናቸው ሁለቱም አይነት ምልክቶች የሚታዩባቸውን ሰዎች የሚመለከት ነው። ይህ የጤና ሁኔታ ያላቸው ህፃናት ተረጋግተው ቁጭ ለማለት የሚቸገሩ ሲሆኑ፣ አዋቂዎች ደግሞ አእምሯቸው በርካታ ተግባራትን እንዲከውኑ ሲገባቸው ምንም እንዳልሰሩ ይወተውታቸዋል። ይህ ደግሞ በብዙ ውጥረት የተሞላ የተደበላለቀ ስሜት ውስጥ እንዲሆኑ ስለሚያደርጋቸው አንድን ተግባር ተረጋግተው ለመከወን አይቻላቸውም። የADHD ምልክቶች እንደ ውጥረት ካሉ የጤና ሁኔታዎች ጋር ተቀራራቢነት ስላላቸው አንድ ሰው ADHD እንዳለውና እንደሌለው ለመለየት ጠለቅ ያለ ክሊኒካል ምዘና መካሄድ ይኖርበታል። ስለዚህ ሐኪሞች ቃለመጠይቆችን፣ የጸባይ መዘርዝሮችንና አልፎ አልፎም በተለይ በልጆች ላይ ከሆነ ደግሞ የቤተሰብና የአስተማሪ ሪፖርቶችን በመጠቀም የጤና ምዘናውን ያደርጋሉ። ትሪትመንቱ ምን እንደሚመስል እንመልከት። ADHDን ትሪት ለማድረግ ባለሙያዎች መልቲሞዳል አፕሮች ይጠቀማሉ። ይህም ማለት ሁለት ወይም ከዛ በላይ የሆኑ የህክምና አይነቶችን እንደ አስፈላጊነቱ በማጣመር የሚሰጥበት መንገድ ነው። የADHD ህክምና በዋናነት ሶስት ነገሮችን ያካትታል። እነዚህም የመድኃኒት ህክምና፣ ቢሄቪራል ቴራፒ እና የህይወት ዘይቤ ለውጦች ላይ መስራት ናቸው። የትኞቹ የህክምና መንገዶች ውጤታማ እንደሆኑ የሚወስኑት ባለሙያዎች በመሆናቸው ሰዎች ምልክቶቹ ስለታዩባቸው ብቻ ራሳቸውን ዲያግኖዝ ለማድረግ እንዳይሞክሩ እናሳስባለን። ተገቢውን የባለሙያና የማህበረሰብ ድጋፍ ካገኙ ADHD ያላቸው ሰዎች በትምህርትና በስራ ውጤታማ ይሆናሉ። ኑሯቸውንም በአግባቡ መምራት ይችላሉ። ከላይ እንደገለጽነው ADHD ትኩረት ለማድረግ በመቸገርና ከሁኔታዎች ልክ በላይ በሆነ አካላዊ እንቅስቃሴ ወይም መቁነጥነጥ ዋና መገለጫዎቹ የሆኑ የአእምሮ ህመም ተደርጎ ቆይቷል። እስከ ቅርብ ጊዜ ድረስ ይህ ሁኔታ በልጆች ላይ ብቻ የሚታይ ተደርጎ የሚወሰድ ነበር። ይሁንና የስነ አእምሮ ባለሙያዎች የሚያደርጓቸው ምርምሮች አዳዲስ እይታዎችን እየገለጡ ናቸው። እንደ አውሮፓውያን አቆጣጠር በ2018 የተደረገ አንድ ጥናት ከዓለማችን ህዝብ 8.4% በሚሆኑት ህጻናት ላይ ብቻ ሳይሆን 2.5% በሚሆኑት ጎልማሶች ላይም የሚታይ የጤና ሁኔታ ስለመሆኑ ያሳያል። በጎርጎረሳውያኑ 2024 ጥቅምት ወር ላይ ዘ ኢኮኖሚስት ያስነበበው አንድ አርቲክል ADHD እንደ የአእምሮ ህመም ሊቆጠር አይገባም እስከ ማለት የደረሰ ሲሆን ሰዎች ጤናማና ስኬታማ ኑሮን እንዲመሩ የሚያስችሉ አዳዲስና ጠቃሚ ምክረ ሀሳቦችንም ይዞ ብቅ ያለ ነው። ዘ ኢኮኖሚስት ADHD እንደ የጤና እክል ሊቆጠር አይገባም ከሚለው ርዕሱ በማስከተል በመግቢያው እንዲህ ይለናል። እስከ ቅርብ ጊዜ ድረስ ADHD የሚያጠቃው እድሜያቸው ለትምህርት የደረሱ ወንድ ህፃናትን እንደሆነ ይታሰብ ነበር። ችግር ፈጣሪዎች፣ ረባሾች፣ ተረጋግተው መቀመጥ የማይችሉ ቀዥቃዣዎች የሚሉት ደግሞ እነዚያን ልጆች ለማሽሟጠጥ የሚውሉ አገላለጾች እንደነበሩ በመጥቀስ ጋዜጣው እንዲህ ይቀጥላል። በአሁኑ ጊዜ የADHD የጤና ሁኔታ የሚታይባቸው ሰዎች ቁጥር እጅግ ከማሻቀቡ ባሻገር በሁሉም የዕድሜ ክልል ያሉ ሰዎችን የማይምር መሆኑ ታውቋል። ADHD ወንዶች ህጻናት ላይ ብቻ እንደሚታይ የነበረው እሳቤም ቀርቶ አሁን ላይ ADHD በወጣትና በመካከለኛ እድሜ ክልል ላይ በሚገኙ ሴቶች ላይ በከፍተኛ ሁኔታ እየጨመረ ነው። አሃዞቹ አስደንጋጮች ናቸው። ጥናቱ ከተደረገበት የእንግሊዝ ህዝብ 2 ሚሊዮን ህዝብ ወይም 4% የሚሆኑት በADHD ዲያግኖዝ ተደርገዋል ይላል ነፊል ትረስት የተባለው ቲንክ ታንክ። ምልክቶቹ ብዙውን ጊዜ እንደ ኦቲዝም እና ዲስሌክሲያ ካሉ የአእምሮ ጤና ሁኔታዎች ጋር ተቀራራቢ ናቸው።
አሁን እየተተገበረ ያለው ሰዎች ADHD አለባቸው ወይም የለባቸውም የሚለው የሁለትዮሽ ልየታ መንገድ ሳይንሳዊ ድጋፍ የሌለው ከመሆኑ በተጨማሪ አሉታዊ ተጽዕኖ ያመዘነ ሆኖ ተገኝቷል። የመጀመሪያው በADHD ዲያግኖዝ የተደረጉ ሰዎችን ሁሉ ለማከም በሚደረግ ጥረት የጤና ተቋማት ላይ ጫና በማሳረፍ አጠቃላይ የጤና ስርዓትን አጣብቂኝ ውስጥ የሚከት ነው። በእንግሊዝ የADHD የጤና ግምገማ ለማድረግ አንድ ሰው በአማካይ እስከ 10 ዓመት ድረስ ወረፋ ይጠብቃል። የልዩ ፍላጎት ትምህርት ስርዓቱም ከሚገመተው በላይ በእጅጉ የተጣበበ ነው። ሁለተኛው አሉታዊ ተጽዕኖ የሚከሰተው ደግሞ ADHDን ሊስተካከል የሚገባው ጉድለት አድርጎ መውሰድ። ይህ የጤና ሁኔታ ያለባቸው ሰዎች ላይ የሚፈጥረው የአቅም ብክነት ነው። በADHD ዲያግኖዝ የተደረጉ ሰዎች የተለመደውንና ጤናማ ተብሎ የሚታመነውን ጠባይ ለመላበስ በሚያደርጉት ጥረት ለመንፈስ መረበሽና ለከፍተኛ ድባቴ ያላቸው ተጋላጭነት ይጨምራል። ዘ ኢኮኖሚስት ይዞት የወጣው ይህ ጽሑፍ ዋና ትኩረቱን አንድ ጉዳይ ላይ አድርጓል። ይህም ብዙዎቹ ደረጃው ቀለል ያለ ADHD ያላቸው ሰዎች የትምህርት ቤትና የሥራ አካባቢያቸው ምቹ ከሆነ የህመም ምልክቶቹ በቀላሉ ይጠፋሉ፣ ሰዎችንም ስኬታማ ኑሮን ከመምራት አይገድባቸውም የሚል ነው። ይህ ከወጪ አንጻር ሲመዘን አዋጭና ትርጉም የሚሰጥ መሆኑም ተነግሮለታል። እንደ ማሳያ በተጠቀሰው በእንግሊዝ ሀገር ፖርትስማውዝ የሚያስተምሩ መምህራን የተማሪዎቻቸውን የአእምሮ እድገት ሁኔታና ባህሪያቸውን ለመገምገም የሚያስችል ስልጠና ይሰጣቸዋል። ይህም ተማሪዎችን እንደ ሁኔታው ልዩ ፍላጎታቸውን መሰረት ያደረገ ምቹ የትምህርት ቤት ከባቢን ለመፍጠር ይጠቀሙበታል። ተማሪዎች ሙሉ ቀን ተቀምጠው የሚማሩበትን ሁኔታ በማሻሻል እንቅስቃሴን የሚፈቅዱ የቡድን ስራዎችን ማካተት የADHD መገለጫ ምልክቶች ላሏቸው ተማሪዎች ተስማሚ መሆኑ ታውቋል። እነዚህ ተማሪዎች ወደ ትምህርት ቤት የሚመጡበትን የሰዓት ገደብ በማላላት የበለጠ ነፃነት መስጠት፣ በተለይ ጠዋት በመቻኮል የሚደርስባቸውን የስሜት ውጥረትና መሰላቸት ለማሻሻል እንደሚረዳ ተጠቅሷል። ከላይ የተጠቀሱት አይነት ምቹ ሁኔታዎች በትምህርት ቤት ብቻ ሳይሆን በስራ ቦታም እንዲተዋወቁና እንዲስፋፉ ይመከራል። ይህ መረዳት ሲኖር የሰዎች ሁኔታ ላይ በማነጣጠር የሚደርሰውን የስሜት ጥቃት ለመቀነስ ከማስቻሉ በተጨማሪ ከጉድለት ይልቅ ፍላጎታቸውንና አቅማቸው ላይ የበለጠ ትኩረት ስለሚያደርግ በትምህርታቸውም ሆነ በስራ ቦታቸው ውጤታማ ያደርጋቸዋል። የጤና ተቋማትን መጨናነቅና የሰው ኃይል ብክነትንም በእጅጉ ለመቀነስ በማስቻል ውጤታማ መሆኑ ተነግሯል። ከምንም በላይ ትልቁ ቁም ነገር ያለው ይህ የጤና ሁኔታ ምን እንደሆነ መረዳት ላይ ነው። ጉድለትና ስርዓት የለሽ አለመሆኑን በተገነዘበን ቁጥር ሰዎችን መደገፍ እንችላለን። የዛሬውን ዝግጅት እዚህ ላይ እንጨርሳለን። ይህ ዝግጅት ጠቃሚ ሆኖ ካገኛችሁት ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር እንዲታደርጉት ይሁን። አብራችሁን ስላላችሁ ከልብ እናመሰግናለን። በቀጣይ ዝግጅት እስከምንገናኝ ደህና ቆዩን።